ሰላም ውድ የአቢሲኒያ አካዳሚ ዩቲዩብ ቻናል ተከታታዮቻችን እንደምን ቆያችሁኝ? ቻናላችን የሚሰጣቸው ትምህርቶች አማርኛ፣ ሂሳብ እና እንግሊዘኛ ናቸው። የትምህርት አሰጣጡም በተለያዩ የሚዲያ አማራጮች ሲሆን ማለትም በኢሞ፣ ዋትስአፕ፣ ቴሌግራም እና በዚህም እንሰጣለን። አገልግሎቱን ለማግኘት በስልክ ቁጥር +2519 እያስቀደማችሁ 79 78 95 65 ላይ ይደውሉልን። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። ወደ ዛሬው ትምህርታችን እናልፋለን ማለት ነው። እሺ ለዛሬ ያዘጋጀሁላችሁ ትምህርት አማርኛን በእንግሊዘኛ ማንበብ ነው። አማርኛ በእንግሊዘኛ ሲጻፍ ማለት ነው። እዚህ ጋር አስቀምጥኩላችኋለሁ። እነሱን አብረን እናነባለን ማለት ነው። በጽሞና ተከታተሉ። እሺ የመጀመሪያው ቃላችን ቤተሰብ የሚል ይሆናል። በአማርኛው ቤ ተ ሰ ቤተሰብ ከዛ እዚህ ጋር እንግሊዘኛው ስንመጣ ቢ ኢ ቲ ኢ ኤስ ኢ ቢ ቤተሰብ ይልልናል ማለት ነው። እሺ ወደ ቀጣዩ ቃል ስናልፍ ና ደህና። እሺ ወደ እንግሊዘኛው ስንመጣ ዲ ኢ ኤች ኤን ኤ አንድ ላይ ደህና ይባላል ማለት ነው። እሺ ወደ መጨረሻው ቃል ስንሄድ ና ቸ ው ናቸው። እሺ ወደ እንግሊዘኛው ስናልፍ ኤን ሲ ኤች ኢ ደብሊው ናቸው። ስለዚህ አንድ ላይ ስናነብ ቤተሰብ ደህና ናቸው ይልናል። ይሄኛው በእንግሊዘኛ ቀይረን ስንጽፈው ቤተሰብ ደህና ናቸው ይላል ማለት ነው። እሺ ወደ ቀጣዩ ስናልፍ ስራ። እሺ እንግሊዘኛውን ስናይ ኤስ አር ኤ ስራ። እሺ ወደ ሁለተኛው ቃል ስናልፍ ሪ ፍ ወደዚህኛው ስንመጣ ኤ አር አይ ኤፍ አሪፍ። እሺ ወደዚህኛው ስንመጣ ነው ኤን ኢ ደብሊው ነው። ኤን ኢ ደብሊው ነው። እሺ ወደ ቀጣዩ ስናልፍ
የ ት ሁ ነ ሽ ነ የት ሆነሽ ነው? የት ሆነሽ ነው? እሺ ወደዚህ ስናልፍ ዋይ ኢ ቲ የት የት። ከዛ ኤች ዩ ኤን ኢ ኤስ ኤች ሁነሽ ሁነሽ። ከዛ ወደዚህ ስናልፍ ኤን ኢ ደብሊው የት ሁነሽ ነው? የት ሁነሽ ነው? እሺ ውድ ተመልካቾቼ ለዛሬ አዘጋጀሁላችሁ ቪዲዮ ይመስል ነበር። ኦንላይን ላይ መማር ከፈለጋችሁ ከታች ባስቀመጥኩላችሁ ስልክ ቁጥር ኢሞ፣ ዋትስአፕ እና ቴሌግራም በቀጥታ መደወል ትችላላችሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።